በባለፈው ቪዲዮዎች ክፍል 1 እና 2 ላይ ማለት ነው እስከዚህ ድረስ ያሉትን አይተናል። ከኢንትሮዳክሽኑ ጀምረን እስከ ዲዛይን ያሉትን አይተናል። በዛሬ ቪዲዮ ደግሞ እነዚህን የቀሩትን ነገሮች እናያለን ማለት ነው። ለምሳሌ ትራንዚሽን የሚለው ጋር ብንገባ አሁን ትራንዚሽን የሚለውን ስንጫነው በጣም ብዙ አይነት ትራንዚሽን ማለት ከአንዱ ፔጅ ወደ ሌላኛው ፔጅ በምን አይነት ሁኔታ ይሄድ የሚለውን የሚያሳየን ነው። ለምሳሌ አሁን እንደምታዩት አሁን ይሄ እንደምታዩት ነው። ከዛ ሌላኛው ደግሞ ፌድ የሚል አለ። ፌድ ማለት ይሄው እንደምታዩት ፔጁ ሲመጣ የሚያመጣው ማለት ነው። ይሄው ለምሳሌ ፑሽ ያደርገዋል ማለት ነው። የሌላኛው ፔጅ ሲሄድ የአንደኛው ፔጅ የሁለተኛውን ፔጅ ይገፋዋል ማለት ነው። ሌላ ስዋይፕ የሚል አለ። ስፕሊት የሚል አለ። ለምሳሌ አሁን እኔ ይሄ ይሁን ልብዬ እንትን አልኩ ማለት ነው። ይሄን ስፕሊት የሚለውን አደረኩት። ከዛ ሁሎችንም እንደዛ አይነት ትራንዚሽን መርጥላችኋለሁ። ለምሳሌ ይሄን ፑሽ የሚለውን አደረኩት። ከዛ የሶስተኛውን ስላይድ ደግሞ ሌላ ነገር ላድርገው ዋይፕ የሚለው ማለት። ከዛ አራተኛውን ደግሞ እንደዚሁ ሌላ ለምሳሌ ከት የሚለው ብዙም አይደለም ይሄ ይሁንልኝ ማለት ነው። ራንደም ባር የሚል አለ። ሌላ ተጨማሪ ከፈለግን እዚህ ጋር ገብተን የት ጋር ማለት ነው እዛው ትራንዚሽን ውስጥ ከገባን በኋላ ይሄን ራንደም ባር የሚለው ጎን ብዙ እንትኖች አሉ እዚህ ጋር ማለት ነው። ከዛ በጣም ብዙ መምረጥ እንችላለን። እዚህ ጋር እንደምታዩት መርጠን መግባት እንችላለን ማለት ነው። ከዛ ሌላ ኢፌክት ኦፕሽንስ አሉ። ኦፕሽኖች አሉ። ቨርቲካል ይሁን ሆሪዞንታል ይሁን ኢፌክቱ ማለት ነው። የትራንዚሽኑ ኢፌክት አሁን እስካሁን ያለው ቨርቲካል ነው። ሆሪዞንታልም ማድረግ እንችላለን ማለት ነው። ሆሪዞንታልም ማድረግ እንችላለን። ለምሳሌ አሁን ብናየው አሁን እዚህ ጋር እናስፋውና እንየው። ከመጀመሪያው ጀምረን እንየው ማለት ነው። እዚህ ጋር እንግባና እናስፋው። ሪዲንግ ቪው የሚለው ጋር ከገባን በኋላ ይሄው እንደምታዩት ከዛ ሁለተኛውን ስናመጣ ይሄው፣ ሶስተኛው ይሄው፣ አራተኛው ይሄው እንደዚህ እያለ ይሄዳል ማለት ነው። ከዛ ከዚህ በመቀጠል የምናየው ደግሞ አኒሜሽን እናያለን። አኒሜት እናደርጋቸዋለን ጽሁፎች ማለት ቴክስት ይሄን ሄዲንጉን ለብቻ ከዛ ደግሞ ከስር ያለው ሰብታይትሉ ምናምን ነገር ደግሞ ሰብ ሄዲንጉን ማለት ነው ለብቻ አኒሜት እናደርገዋለን ማለት። ለምሳሌ አሁን ይሄንን አኒሜት ማድረግ ብንፈልግ በምን አይነት ይሁንልኝ? እዚህ ጋር እንገባና እዚህ ጋር ነን ነው ምንም አይነት አኒሜሽን የሌለው እዚህ ጋር አፒር የሚል አለ፣ ፌድ የሚል አለ። ይህችን ብቻዋን ማለት ነው ሄዲንጓን ብቻ ነው አሁን እንትን እያልኩ እያሳያችሁ። ይሄው እንደዚህ አይነት አለ። ይሄው እንደዚህ እንደምታዩት አለ። ስፕሊት አለ። ይሄው እንደምታዩት ስፕሊት። ሌላ በጣም ብዙ ነገሮች አሉ። ዋይፕ አለ። ይሄው እንደምታዩት ማለት ነው። እዚህ ጋር ራንደም ባር አለ። ግሎ ተርን የሚል አለ። ይሄ ለምሳሌ ይሄ ይሁንልኝ ብላ አሁን በቃ አደረኩት ማለት ነው። ከስር ያለውስ ይሄንኛውስ በምን ይሁን? ሁለተኛው ሌላ እንመርጥለታለን ማለት ነው። ለዚህ ከስሩ ለሰብ ሄዲንጉ ማለት ለምሳሌ ይሄ እንደሆነልኝ ቢፈልግ ግሎ እንደሆነ ቢፈልግ ከዛ ይሄ ሁለተኛው ደግሞ ይሄ ታችኛው ደግሞ መልሼ ይሄም እንደዛው እንደሆነልኝ ቢፈልግ በቃ አረኩት ማለት ነው። እንደምታዩት ሁለቱም ይሆናል ማለት ነው። ከዛ እዚህ ጋር ሶስተኛው ስላይድ ላይ ደግሞ እንደዛው ተመሳሳይ እንትን መጠቀም እንችላለን። ለምሳሌ ፍላይ እንደሆነልኝ ቢፈልግ ከታች ወደ ላይ እንድመጣልኝ ቢፈልግ ማድረግ እችላለሁ። ይሄንንም የሆነ ነገር መጠቀም እችላለሁ ማለት ነው። ፍሎቲን የሚል ነገር ማድረግ እችላለሁ። ይሄው እንደምታዩት እዚህ ጋር ምንም ነገር አላስገባውም፣ ያው ብዙ ነገር ከምጽፍ ብዬ ነው። ከዚህ በመቀጠል ደግሞ አራተኛው ላይ ስንሄድ ደግሞ አራተኛው ላይ ይሄን ኢኩዌሽን የሚለውን የሆነ ነገር መጠቀም እችላለሁ፣ አኒሜት ማድረግ እችላለሁ። እንደምታዩት ይሄው ዙም አድርገዋለሁ። ዙም ማለት ከውስጥ ወደ ውጭ የወጣ አይነት እንዳደርጋለሁ። ከዛ እዚህ ጋር ደግሞ ይሄ ኢኩዌሽኑንም ሌላ ነገር መጠቀም እችላለሁ። ለምሳሌ እንደምታዩት ስፕሊት አይነት ነገር ማለት ስፕሊት አይነት ተጠቀምኩ ማለት። ለምሳሌ እንየው እዚህ ጋር ሪዲንግ ቪው አለ። ሪዲንግ ቪው ከስላይድ 1 ጀምሮ እንዲያሳየ ከፈለኩኝ እዚህ ጋር ሪዲንግ ቪው የሚለውን እጫንና ከዛም በኋላ እንደነገርኳችሁ ስፔስ ኪቦርዳችን ላይ ስፔስ አለ አይደለ? የስፔስ ባሩ ወይም እሱን እየተጫነ ስንሄድ ያመጣልናል ማለት ነው። አሁን እሱን መጫን ብቻ ነው። ይሄው እንደምታዩት ይሄው ስላይድ 2 ነው። ይሄ ስላይድ 3 ስላይድ 4 ነው። ይሄ እንደዚህ እያደረግ እንሄዳለን ማለት ነው። ከዛ ወደ ነበርንበት እንመለስና ከዛ ይሄን ከጨረስን በኋላ አኒሜሽን እና ትራንዚሽን ካየን በኋላ ስላይድ ሾው የሚላል። ስላይድ ሾው ማለት እንትኑን ስላይዱን የምናሳይበት ማለት ለምሳሌ ከቢግኒንግ ጀምሮ ያሳየን ፍሮም ከረንት ጀምሮ ስላይድ ጀምሮ ያሳየን ስላይዳችንን እናሳይበት ማለት። ለምሳሌ ይሄው ስፔሳችን እንትን እያል እንሄዳለን ማለት። ለምሳሌ እያስተማርን ቢሆን አስተማሪ ብንሆን እንደዚህ እያደረግን እንቀጥላለን ማለት ነው። ማስተማር የምንፈልገውን ነገር ማለት ነው። ይሄው እንደዚህ እያደረግን እንቀጥላለን ማለት ነው። ፍሮም ከረንት ስላይድ የሚለው ደግሞ ካሁን ካለበት ስላይድ ከሁለተኛው ስላይድ ሁለተኛው ላይ ነው ያለነው አይደል? ሁለት ቁጥር እዚህ እንደምታዩት ከዛ ጀምሮ ያሳየኝ ማለት ነው። ስለዚህ ፍሮም ከረንት ስላይድ ብለው
ከፔጅ 2 ጀምሮ ያለውን ነገር እንድናይ ያደርገናል ማለት ነው። ይሄው እንደምታዩት እንደዚህ እያደረግን እንቀጥላለን ማለት ነው። ከዛ ስላይድ ሾው ይሄን ይመስላል። ሃይድ የምናደርገው ስላይድ ሊኖር ይችላል። ሃይድ እናደርገዋለን እዚህ ጋር ተጭነን ማለት ነው። ይሄንኛውን ለምሳሌ ባንፈልገው እንዳይታይ እንፈልግ ሃይድ እናደርገዋለን። ሃይድ ስላይድ እናደርገዋለን ማለት ነው። ከዛ ከስተማይዝድ ስላይድ ሾው ከስተማይዝድ ማድረግ ይችላል። ሪከርድ ማድረግ ይችላል። ሪከርዲንግ የሚለው እዚህ ጋር እናየዋለን ዋናው የራሱ ስላለ ማለት ነው። ከዛ ወደ ሪከርድ ወደሚለው ስንሄድ ደግሞ እዚህ ጋር ሪከርድ ማድረግ እንችላለን። ለምሳሌ አሁን እኔ ያለሁበትን ሪከርድ ማድረግ እችላለሁ ማለት አሁን እናንተ እንድታዩኝ ማድረግ እችላለሁ እዚሁ ፓወርፖይንት ላይ ማለት ነው። ስክሪንሻት ማድረግ እችላለሁ። ስክሪን ሪከርድ ማድረግ እችላለሁ። ቪዲዮ ማስገባት እችላለሁ። ኦዲዮ እንደዚሁ ሴቭ ኤክስፖርት ማድረግ እችላለሁ። በጣም ብዙ ነገር ማድረግ ለምሳሌ ሪከርዱን ለማሳየት ያክል ላሳያችሁ። አሁን ይሄን እንትን ልበልና ስጫ ነው ይሄን የመሰለ ነገር ያመጣል። አሁን እኔ እየታያችሁ ይመስለኛል። ለምሳሌ የዩኒቨርሲቲ ተማሪ ነኝ። አዲስ አበባ ዩኒቨርሲቲ ነው የምማረው። ዶርም ውስጥ ስለሆንኩኝ ከላይ አልጋው ምናምን ይታያችኋል እንደምታዩት ከላይ ማለት ነው። መጀመሪያ ይሄን የመሰለ ከመጣልን በኋላ እዚህ ጋር ሪከርድ የምትለዋለች። ሪከርድ የምትለዋን ስንጫናት ይሄው እየቆጠረ ነው ሪከርድ ሊያደርግ መጀመሩ ማለት ነው። ይሄው አሁን ፔጅ ከፔጅ 2 ጀምሮ ነው ያመጣልኝ ስላይድ 2 ማለት ነው። ከዛ የምፈልገው ነው ሪከርድ አድርጌ ከጨረስኩ በኋላ እዚህ ጋር እንዳቆምልኝ እንትን እላለሁ ማለት ነው። ይሄው እዚህ ጋር ያቆማል ማለት ነው። እዚህ ጋር ተጭኜ ይወጣለሁ ማለት ነው ሪከርድ አድርጌ ከጨረስኩ በኋላ። ከዛም በኋላ ይሄው ከዛ መጣ እዚህ ጋር መጣልን። እዚህ ጋር እንደምታዩት አሁን ሪከርድ ያደረኩት ነገር መጣ። አሁን ሪከርድ ማድረግ ይችላል። ከፔጅ 2 ጀምሮ ነው ያመጣልኝ ስላይድ 2 ማለት ነው። ከዛ የምፈልገው ነው ሪከርድ አድርጌ ከጨረስኩ በኋላ እዚህ ጋር እንዳቆምልኝ እንትን እላለሁ ማለት ነው። ይሄው አሁን ሪከርድ አድርጎታል። ኦልሬዲ ሪከርድ አድርጎታል። ከዛም በኋላ ሴቭ ማድረግ እንችላለን። ኤክስፖርት ማድረግ እንችላለን። ሪከርዲንግ ካየን በኋላ ወዴት እንሄዳለን? ወደ ሪቪው ወደሚለው እንሄዳለን። ሪቪው የምንለው ነገር ያው ስፔሊንግ ቼክ ማድረግ ነው። ቼክ አክሰሲቢሊቲ ትራንስሌት ማድረግ የሚችልበት ሁኔታ አለ። ከዛ ደግሞ ላንጉጅ ደግሞ መቀየር እንችላለን ማለት ነው። ኮሜንት ነገር አለ። ኒው ኮሜንት ልንጽፍ እንችላለን። ኮሜንቶችን ልናይ እንችላለን። ከዛ ቪው የሚል አለ። ቪው የሚለው ጋር ደግሞ በጣም ብዙ ነገሮች አሉ። ስላይድ ማስተር አለ። ሃንድአውት ማስተር የሚል ነገር አለ። ኖት ማስተርስ ምናምን የሚል ነገር አለ። እዚህ ጋር ሩለር ከላይ ልናሰምር እንችላለን ማለት የጽሁፉን እንትኑ ማለት ነው ምን ያክል ርቀት እንዳለው ማለት ነው። ለምሳሌ ይሄ ምን ያክል ኢንች እና እንትን እንደሆነ የምናይበት ነው። ከዛ ግሪድ ልናደርገው እንችላለን። ይሄው እንደምታዩት በዚህ ጋር የተለያዩ ነገሮች አሉ። ከዛ በመቀጠል ደግሞ ዙም ልናደርገው እንችላለን። አሁን እነዚህ እናጥፋቸውና ዙም በጣም ትልቅ ልናደርገው እንችላለን። ለምሳሌ እዚህ ጋር ከገባን በኋላ 400 ልናደርገው እንችላለን። ይሄው ኦኬ ስንል በጣም ትልቅ ሆነ 400 ማለት ነው። ከዛ ወደ ፊት ወደ ነበረበት ለመመለስ ደግሞ ፊት ቱ ዊንዶ የሚለው ጋር እናደርገዋለን። ፊት ቱ ዊንዶ ስንለው ወደ ነበረበት እንትን ይላል ማለት ነው። እዚህ ጋር የተለያዩ ከለሮች እንትን የሚሉ ይኖራሉ። ከዛ ይሄ ቪዲዮውን ሰሌክት አድርገን ነው ስለሆነ ቪዲዮ ፎርማት ይኖራል። ቪዲዮ ፎርማቱን ማስተካከል እንችላለን። ለምሳሌ የሆነ ወደ ከለሩና አይነቱን ነገር መቀየር እንችላለን። ወደ ነጭ ወደ በጣም ብራይት እንዲሆን ያው ለመቅረጽ ብዙ እንትን ስላላልኩኝ እንደው ለማሳየት ያክል ነው እንጂ ለመቅረጽ ፎቶ ምናምን እንትን ለማለት ያው ብዙ እንትን ብዬ አይደለም። ግን ያው እግረ መንገድን እያሳያችሁ ይሄው እንደምታዩት እንደዚህ መቀየር እንችላለን። በጣም ብዙ ነገር ማለት ነው። ጨለማ ምናምን አይነት ነገር ማድረግ እንችላለን ማለት ነው። ቦርደሩን ነገር መቀየር እንችላለን። ይሄ ቦርደሩን ነገር ማለት ነው። የተለያየ ሰማያዊ ልናደርገው እንችላለን። እንትኑን ወይቱን ተለቅ እንድል ብፈልግ አሁን ይሄንን በጣም ተለቅ ማድረግ እችላለሁ። በጣም ብዙ ነገር ማለት ነው። ይሄን ነገር እየገባችሁ ሁሉን ነገር ቼክ አድርጉት ማለት ነው። ቪው ላይ እነዚህን ካየን ይበቃናል። ከዛም በመቀጠል ሄልፕ የሚል ነገር አለ። ለምሳሌ ፓወርፖይንት ላይ ግልጽ ያልሆነልን ነገር ካለ ሄልፕ መጠየቅ እንችላለን ማለት ነው። ሄልፕ ኮንታክት ሰፖርት አለ። ፊድባክ የምንቀበልበት ነገር አለ። ከዛ ትሬኒንግ ነገር ደግሞ ልናይ እንችላለን ማለት ነው። እሺ ሁሉንም ነገር አይተን ከጨረስን በኋላ ፋይላችንን ሴቭ ማድረግ አለብን። ወደ ፒዲኤፍ ልንቀይረው እንችላለን። ሌላም ነገር እናደርግ ስለምንችል ወዴት እንገባለን መሰላችሁ? ይሄን ነገር ከጨረስን በኋላ አንደኛ ሴቭ የምትለው ጋር መግባት እንችላለን። ሴቭ የሚለው ጋር ከገባን በኋላ ይሄ ይመጣልናል ማለት ነው። ከዛ ሴቫስ ብለን እንትናለን ማለት ነው። ሴቭ እናደርገዋለን ማለት ነው። ሁለተኛው ደግሞ እዚሁ ፋይል ጋር ስንገባ ያንን ነው ያመጣልና ማለት ነው። ለምሳሌ ይሄ ካሁን በፊት ሴቭ ስላላደረኩት እዚህ ጋር እገባና የሆነ ስም ሰጠዋለሁ ማለት ነው። የሆነ ቦታ አስቀምጠዋለሁ ማለት ነው። ለምሳሌ this PC የሚለው ጋር አደርግና የሆነ ቦታ ሰጠዋለሁ ማለት ለምሳሌ ይሄን
pp1 ልለው እችላለሁ፣ የሆነ ስም ልሰጠው እችላለሁ። pp122 ብዬ ፓወርፖይንት ፕሬዘንቴሽን የሚለው ላይ ሴቭ አደርገዋለሁ ማለት ነው። ይሄው ሴቭ ሆኗል። አሁን ከዛ ይሄን ፋይል ወደ ሌሎች ነገሮችም ልቀይረው እችላለሁ። ለምሳሌ ኤክስፖርት የሚለው ጋር ብገባ አሁን በጣም ብዙ እንትኖች ይመጡልኛል ማለት ነው። ይሄው እንደምታዩት ወደ ፒዲኤፍ ቀይረው የሚል ነገር አለ። ለምሳሌ ይሄንን ፒዲኤፍ ማድረግ እችላለሁ ማለት ነው። ይሄን ሁለት ጊዜ ስጫነው ስም ስጠው ይለኛል። ከዛ ስም ከሰጠሁት በኋላ ፒዲኤፍ ይሆናል ማለት ነው። ፒዲኤፍ የማደርገው እዚህ ጋር ስሙን ከቀየርኩ በኋላ የሆነ የፒዲኤፍ ወደ ፒዲኤፍ ስለምቀይረው ስሙ ይቀየራል ማለት ነው። ስሙን ስቀይረው ያንኛው ፓወርፖይንት ላይ ያለው ፕሬዘንቴሽኑ ማለት ፓወርፖይንት ፕሬዘንቴሽን ላይ ያለው ስሙ እንዳለ ነው። ግን ይሄ ግን ፒዲኤፍ ላይ ያለው ግን ሌላ ስም ስሰጠው ሁለቱም እንዳለ ይሆናል ማለት ነው። ፒዲኤፍም አለ ፓወርፖይንቱም አለ ማለት ነው። ስለዚህ ይሄንን ስሙን ቀይርና ፐብሊሽ እለዋለሁ። ፐብሊሽ ስለው በቃ እንዳለ ሁለት ፋይል ይኖረኛል፣ በፒዲኤፍም በፓወርፖይንትም ይኖረኛል ማለት ነው። ስለዚህ ይሄን ይመስላል ቪዲዮአችን፣ ይሄን ይመስል ነበረ። እንግዲህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ ጋብዛችኋለሁኝ። በቀጣይ እስከምንገናኝ